ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? እንደምን ከረማችሁ? ያሉ እግዚአብሔር ይመስገን ደህና ነኝ። እናንተም ሰላም እንደምትሆኑልኝ ባለሙሉ ተስፋ ነኝ። በዓለም ዳርቻ ያላችሁ ሰላም እግዚአብሔር ከእናንተ ጋር ይሁን እያልኩ ዛሬ በአዲስ ቪዲዮ መጥቻለሁ እና ለቻናሌ ቤተሰብ ያልሆናችሁ ቤተሰብ የሆናችሁ የደወል ምልክቷ የተጫናችሁ ቤተሰብ ሆኑ። ቤተሰብ የሆናችሁ ደግሞ ላይክ እና ሼር ኮምፕሊት ያደረጋችሁ አስተማሪ የሆነ ኮሜንታችሁ ጻፉልኝ። እናንተ አስተያየት ስትጽፉልኝ እኔ ደግሞ በረታለሁና ኮሜንታችሁ ፈልጋለሁ። ኮሜንት ጻፉልኝ እያልኩ ነው ውድ የቻናሌ ቤተሰቦች። ዛሬ የወጣት ቪዲዮ ደግሞ በጆን ዳንኤል ነውና በዛ በመፈታቱ በግፍቱ በምኑ እንፈተፍታለን። ከዛ እስከምንፈተፍት ጊዜ ደግሞ ለቻናሌ አዲስ የሆናችሁ እንደገና ሰብስክራይብ ያደርጋችሁ መጀመሪያ ቪዲዮ ስታይልኝ ደግሞ ላይክ አድርጋችሁ ከዛ ኮምፕሊት ክስታራግልኝ ቪዲዮ ዩቲዩብ ቫይራል ያወጣልኝና ወዳችሁ ማከብራችሁ በጣም የደከምክለት ቻናል ነውና ከዛ በአረበት ሆኜ ምግብ ሳይበላ ውሃ ሳይጠጣ የሰራሁት ምግብ ነው። እውነት ለመናገር ከሆነ እንቅልፍ ማጥቼ የሰራሁት ምግብ ስራ ዩቲዩብ ነውና በጣም ድጋፋችሁ ፈልጋለሁ እያልኩ ነው። አግዙኝ፣ እኔም ይለፍልኝ እስከ አንዳንዴ ከገረድነት ይለፍልኝ። እናንተ ደከመኝ ከ7 ከ8 ከ9 ዓመት በላይ አረብ ሀገር ነው የሚኖረውና ለዛ ቻናሌ ደግፉኝ፣ ሰብስክራይብ ያደርጋችሁ። ለእናንተ ጊዜ አይወስዳችሁም፣ አይቆጥርባችሁም። ለኔ ግን ይጠቅመኛል ማለት ነው። ይቅርታ አማርኛ ስለተወለገደ በትክክል አማርኛ ስለማልችል ነው። አማርኛ ሁለተኛ ቋንቋ ለዛ ነው የምዋላገደውና እንግዲህ ይታወቅባችኋል ማለት ነው። አሁን ትናንትና ጆን ዳንኤል እና የተገናኙ ጆን ዳንኤል በጣም የሚያስገርምና ድንቅ የሆነ ምሽት አሳልፈ። ትናንትና ከ50 በላይ አንበሳ ወርደበታል። የግፍት ማዕቱ ምንም ቁጥር ላይ አይቆጠርም፣ ተቆጥሮም አይጨረስም። በጣም ምርጥ ልጅ ነው። ከዛ ደግሞ የልጅ አባት መሆኑ ይፋ አድርገዋል። እሷም ተናግራለች። የልጅሽ አባት የምትሉኝ የነበራችሁ ይኸው የልጅ አባት ነው ብላ ተናግራለችና ከዛ እሱ ደግሞ ለማስተር አብነቱም ፈጣሪ ማሬክ ከጎናችን የነበረ ምርጥ ኢትዮጵያዊ ልጅ ነው ብሎ ተናግረዋል። በጣም እውነት። በዛ በኩል ደግሞ እኔም አንድ ነገር ልበላችሁ፣ ለማስተር አብነት ጸሎት አድርጉለት። ማስተር አብነት በጣም ምርጥ ልጅ ነውና ፈጣሪ ምህረቱ ይስጠው ነው የሚለው። በእኛ ስራ ሳይሆን በስጀርነትና ምህረቱ ፈጣሪ ጤናው ይመልስለት፣ ወደ ቀድሞ ስራው ይመለስ እያልኩ ነው። አንድ ልጅ ደግሞ አለ በጣም የሚያስገርም ህይወቱ ፊልም የሚመስል የህንድ ፊልምና የቱርክ ፊልም የሚመስል ህይወት ያለው አንድ ኢትዮጵያዊ ልጅ ነበረ። በድሮ በመለስ ጊዜ ነው የነበረው። ከዛ እስር ቤት ታስሮ በ25 ዓመት ታስሮ ከዛ ደግሞ ወደ ዱባይ ሄዶ ነበር። ከዱባይ ጊዜ ብዙ ቆይታ በኋላ ወደ ኢትዮጵያ ከመጣ በኋላ ከነ ጆን ዳንኤል የታሰረበት ምክንያት በዛ የድሮ ክስ ነው የነበረው ወንጀል ነውና በዛ አውዛ ህይወቴ በመጽሐፍ ጽፌዋለሁ። ህይወቴ ፊልም የሚመስል ህይወቴ በመጽሐፍ ደርሼው ጽፌው አምጥቼዋለሁ እና ኢትዮጵያውያን ውድ ኢትዮጵያውያን ግዙኝ አንብቡት እያለ ነው። በጣም የሚያስገርም የህይወት ታሪክ ነው። እኔ መጀመሪያ ድሮ አላውቅም ነበር፣ ግን ትናንትና ውስጥ የሱ ህይወት ታሪክ ገብቼ በጉግል ውስጥ ገብቼ በጣም የሚያስገርም ብዙ ኢንተርቪው የተደረገው ልጅ ነውና ታያላችሁ። ወደዛ ደግሞ ለቻናሌ እንደገና አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮ ስታይልን ደግሞ ላይክ እያደረጋችሁ ኮሜንታችሁ ጻፉልኝ። እናንተ እንደዛ ስታደርጉልኝ ዩቲዩብ ራሱ ቫይራል ያወጣልን። ዩቲዩብ ቫይራል ካወጣልን ደግሞ በላይ ስለመሆን እንደዛ ከሆነ አዲስ እየሆነ ስለሚመጣ ቻናሌ ይታይልኛል፣ ለኔ ይጠቅመኛል። ለእናንተ ምንም የሚጠቅማችሁ ወይ የሚጎዳችሁ ነገር የለም። እኔ ግን እናንተ ላይክ ስታደርጉልኝ ይጠቅመኛል። ከዛ ከድካሜ ምናምን ያስወጣኛል። እና ሞዳችሁ ማከብራችሁ እኔ በማርያም ምናምን አይደላችሁ፣ ግን ቪዲዮ ስታይልኝ ላይክ እያደረጋችሁ ይልኝ። ከዛ ከመስከ መጨረሻ ይልኝ። እናንተ እንደዛ አድርጋችሁ ከያችሁልኝ እኔም እበረታለሁ እያልኩ ነውና እስኪ እንስማቸው። ወንድማችን ማስተር አብነት መታመሙን ሰምቻለሁና ሁልጊዜ ከጎናችን ነበረ። ከሁላችንም ጎን ከመላው ኢትዮጵያ ሕዝብ ጎን ነበረ። በጣም ላይክ ምትክ የሌለው ሰው ነው ማስተር አብነት። እኔም በጣም ወዳጄ ነው፣ በጣም ነው የምወደው፣ መካሬ ነው እና ሁላችሁም በጸሎታችሁ አስቡኝ ብሏል ማስተር አብነትና ሁላችሁም እንጸልይለት ለወንድማችን እንዲሻለው ከጎኑ እንቁም። ጋይስ ቴንክ ዩ፣ ወዳችኋለሁ። በቅርብ ጊዜ ስማቸው ይነሳ የነበረ በጣም
በከፍተኛ ደረጃ ከተማውን ያምሱ የነበሩ የጦር መሳሪያ ዘራፊዎች ጋር ፊት ለፊት ተጋፍጠን ዜና የሰራንበት ጊዜ ነበረ። አንዱን ስም አልጠቅስልህም፣ ያው ሰው ያውቀዋልና አሁንም አለ እሱ ልጅ። በአንድ ወቅት የሜታ ቢራ ፋብሪካ ዘረፋ ተካሄደ። ጠዋት ወደ ባንክ ገንዘብ ወደ 2 ሚሊዮን ብር አካባቢ ይመስለኛል ወደ ባንክ ገንዘብ ለማስገባት በመኪና ሲሄዱ የሽያጭ የተሰበሰበ ገንዘብ መንገድ ላይ እነዚህ ዘራፊዎች ይዟቸውና ዘበኛውን በጥይት መታው። ሂሳብ ሰራተኛዋ ወደ ባንክ ይዛ የምትሄደው እሷ ያዘችውን የገንዘብ ሳምሶናይት ይዘው በዚህ ወደ ሶማሌ ተራ ቁልቁል የሮጡ ሲሄዱ ፖሊስ ደግሞ በአጋጣሚ ወደ ስራ የሚገቡ ፖሊሶች ነበሩ። ሰርቪስ ፒክአፕ የሚመጡ የነበሩ 100 አለቃ እሱ እና ሌሎች ነበሩና በአጋጣሚ ተገጣጠሙና ከዛ በኋላ መሀል ላይ ተኩስ ተከፈተ። እነዛ የያዙት ብር ሻንጣው ተከፈተና በዛ በሶማሌ ተራ ቁልቁለት ላይ ብር ተዘራ። እንግዲህ 2 ሚሊዮን ብር ስትማች ንፋስ ምናምን አሁን ህዝብ የራሱ ያልሰራበትን ገንዘብ ታክስ እየተደረገ በወንጀለኛና በፖሊስ መካከል ሰው ብሩን ይዞ ወደ ቤቱ ብር መጣ በቃ መንገድ ላይ እና ይሄ ሰው ብር ነው ብሎ ይመልስ ይላል። ይቺን አጋጣሚ ነው ብለ ብዙ ሰው ወንጀል ጥፋት ለመስራት በጣም ቅርብ ነው እና ያቺን ብር ይዞ ግማሹ እንትን አለ። ከዛ ፖሊሶች ተከታትለው ያዟቸው። ከዛ በኋላ ልጆቹ ሲያዙ በጣም ከባድ ዘራፊዎች ናቸው። ከዚህ በፊት የሰሯቸው ትልልቅ ወንጀሎች አሉ። በቀን በጠራራ ፀሐይ መሳሪያ ነጋዴዎች ባሉበት እየገቡ እጅ ወደ ላይ እያስባሉ ገንዘባቸው እየዘረፉ ያው ፊልም ላይ የምታየውን 2 ሽጉጥ ምናምን ታጥቀው የሚሄዱ ልጆች ነበሩና ከእነሱ ልጆች ጋር ሜስ መፍጠር አደጋ አለው እና እኛ ደግሞ ኢንተርቪው እናደርጋቸዋለን። አደባባይ ላይ መቅረብ አለባቸው። ሰው እንዲያውቃቸው ያስፈልጋል። እነሱ ደግሞ ከፍርዱ በላይ ሚዲያውን ይፈሩታል። ምክንያቱም የዛን ጊዜ የፖሊስ ቴሌቪዥን በጣም ፖፑላር ነበር እና እዛ ላይ የሚቀርብ ሰው በቃ ፎረቨር መቀጣት ይሻለዋል፣ ፍርድ ቤት ይሻለዋል፣ እስር ቤት ወህኒ ቤት ገብተው መስበስ ይሻላቸዋል እዛ ላይ ከመቅረብ። ምክንያቱም ነገ ማህበረሰብ ውስጥ መግባት አይችሉም። ከዛ እሱ ላይ በጣም ትልቅ ትግል ነበር እና ያው ከስተዲ ላይ ስለነበሩ በፖሊስ ቁጥጥር ስር ስለነበሩ ኃይል የላቸው መሳሪያ የላቸው እኛ ጋር ያሉት ግን ለእኛ አደጋ ነበረው። ምክንያቱም በዋስ ይፈታሉ፣ ከእስር ቤት ያመልጣሉ። የመጀመሪያ ቪክቲም ደግሞ ምን ሆነው እኛ ነን እና እንደዚህ አይነት ኢንካውንተር ነበረኝ እኔ ከአንደኛው ጋር። ጉድ ቲንግ ኢዝ መሳሪያ ነበረን እኛ ያው ፖሊሶች አይደለም ደግሞ ሪስክ ያለው ነገር ውስጥም ነው እንትን የምንለው እና እኔ ሆነስትሊ ብዙ መሳሪያ መያዝ አልወድም። ግን ለራሳችን መጠበቂያ ተብሎ ጠይቀን ተሰጥቶን ያውቃል እና ያን ይዞ መዞር ደግሞ እንትን አለ ናንሴንስ ነው ማለት ጋዜጠኛ ነኝ ምናምን ብለህ ደግሞ ተማሪ ነህ ትምህርት ቤትም ትሄዳለህ ምናምን። ግን እንደዚህ አይነት አጋጣሚ ሲኖር ደግሞ ለህይወት ስትዘጋ የግድ ነው የሚሆነው እና ያ ሰው ዛተብኝ ኢንተርቪው ላደረገው ስል አይሆንም ማለት ማስገደድ ነው። ወይል ትክክል አልነበረም። የሰው መብትና ነፃነት መከበር አለበት። በጊዜው ግን እንደ ጊዜው አይደለም የምትራመደው አስተሳሰብ በዛ አይደለም የሚሄደው። የዛን ጊዜ የሚከለክልም የለም። ፍርድ ቤቱም እንትን አይለንም። ፍትህ ሚኒስቴርም ብዙም እንትን የለውም ማለት ወንጀል የሰሩ ሰዎች አሁንም ቢሆን ለነገሩ ወንጀል የሰሩ ሰዎች ሳይፈረድባቸው ይታያሉ አይደል? አሁን እኔ ለወጣ አካባቢ ተወሰነ ቁሞ ነበር። እኛ ለምሳሌ ፖሊስና ህብረተሰብ ላይ ያልተፈረደባቸውን ኬዞች ሰዎችን ማሳየት ሳይሆን ኬዙን መንገር ኬዙም ሲነገርም ጥፋተኛ እንዳይሆኑ ተደርጎ ፕሮሰስ ላይ እንዳለ የተደረገውን ድርጊትና የጠፋውን ጥፋት ብቻ። ግን አሁን ደግሞ እንደገና ተመልሶ ያየው ይመስለኛል። ያው ጋዜጣም ላይ ምንም ላይ ታያቸዋለህ ሰዎች። ምንድነው ችግሩ? እኛ ሀገር ሰብአዊ መብት መከበር አለበት። ኦፍኮርስ የማንኛውም ሰው መብት በተለይ አንድ ሰው ጥፋተኛ እስካልተባለ ድረስ የመቀጣት አይቀጣም። እስካልተፈረደበት ድረስ ወንጀለኛ አይባልም። ስለዚህ ተጠርጣሪው ተብሎ ነው መባል ያለበት፣ ወንጀለኛ አይባልም። እና ደግሞ መጠበቅ አለበት፣ መብቱን መጠበቅ አለበት። በጊዜው ግን ፖሊስና ህብረተሰብ ታስታውሱ እንደሆነ ማንኛውም ሰው ይታይ ነበርና ህግን አለማወቅ ሳይሆን
አንዳንድ ጊዜ ዝም ብሎ ደፈር ማለት ምናምን አለ ይመስለኛል እና ብዙዎቹ ይቀርቡ ነበር ሳይፈረድባቸው በፊት። ግን የእውነትም ወንጀሉን ፈጽመውታል። የእውነት ማለት መፈረዱ አይቀርም እነሱ ላይ ምን በጥርጣሬ ምናምን የተያዙ አይደለም። አክቹዋል ወንጀሉን ሲፈጽሙ የተያዙ ልጆች ስለሆኑ ኦብቪየስሊ እንደሚፈረድባቸው ይታወቃል። ያ እነሱ እስከሚፈረድባቸው ድረስ የሚጠብቅ የለም። ፖሊስ ደግሞ እንደገጠመው ወንጀሉን ያን ሚዲያ እንደን በቃ ያቺ እንትናት ቶሎ ለህብረተሰቡ መነገር መቻል አለባት እና ሰው በፖሊስ ላይ ኮንፊደንስ እንዲያሳደር ወንጀል የፈጸሙ ሰዎች መያዛቸውን እያወቀ ፎይ እንዲል ማድረግ አስፈላጊ ተጠባቂ ነበር። ደግሞ በጣም ይጠበቅ ነበር። ቴንስ ነበር። ወንጀል በጣም ይበዛ ነበር። ከባድ ወንጀሎች ነበሩ። ያኔ በጣም ከባድ ወንጀሎች እና የህብረተሰቡን የመረጋጋትና የሰላም ከስጋት ነፃ የመሆን ስሜት ማረጋገጥን በጣም ያስፈልግ ነበር እና እነዚህ ወንጀለኞች መያዛቸው መንገድ ለምሳሌ ለመርካቶ አካባቢ ፎይታ ነው። ምክንያቱም መከራቸውን ሲወሉ ነበር። በእነሱ ስንት የተዘረፉ ሰዎች ነበሩ፣ ስንት በጥይት የተመቱ ሰዎች ነበሩ ምናምን እና ያ ልጅ ዛተብኝ ኢንተርቪው ስላደረግኩት ስንወጣ መጀመሪያ አንተ ነው ምደፋ አለኝ በህዝብ ፊት ማለት ነው። እዛው ተወልና እንግዲህ ሁሉ ዩኒፎርም የለበሳል ሊመቱት ምናምን ፖሊሶቹ ተውት ምናምን አልኳቸው። እኔ ደግሞ ያው እኔም ፖሊስ አይደለም እኔ አንተ በዋስ ተፈተህ ስትወጣ ደጅ ላይ ከኔ ጋር ነው የምንገናኘው እና አልኩና እንዲህ ተመላለሰ። እሱ ግን ደፋር ነው ልጁ፣ የሚገርመው በጣም ደፋር ልጅ። ደግነቱ ሰው እንደው ወጣትነቱም በጊዜ ነበረው ነገሩም ያታለው ብዙ ነገር ውስጥ ይገባል እንጂ የቆየ ሲሄድ ይሰክናል ሰው እና ሰክኗል። መጨረሻ ላይ አመለጠ፣ ጠፋ ከእስር ቤት አመለጠ ሲባል መሌ ያለኝ አመለጠልህ። ምክንያቱም በጣም ነው የሚፈራው። ክትትሎች ወንጀል የሚከታተሉ አሁን የክትትል ባለሙያ የሚባሉት ሰርቪላንሶቹ ምናምን እነሱን በሙሉ በሽጉጥ እኮ የሚያባርር ልጅ ነው። መርካቶ አካባቢ እኮ በሩ ልክ ሲያንኳኩ ደርሰውበት ምናምን መሳሪያ ይዘው ማንም በቃ አይደለም ራሱ በሩን ከፍቶ ምን ፈልጋችሁ ነው ምናምን ብሎ ፖሊስ የሚያባርር ሰው ነው እና በጣም ይፈሩት ነበር። ትልቅ ሞል ለመዝረፍ እኮ ከማስተር ፕላን ምናምን አውጥቶ እኮ በጣም የሚገርም ልጅ ነው። ልጅ እንትን በቃ የፊልም የሚሰራ በቃ እንደሱ አይነት ድፍረቱ ልቡ በጣም ይደንቀኛል እና ብዙም እንትን አላልኩም አልደነገጥኩም። ግን ያው ኦፍኮርስ ትንሽ ስሜቱ ምናምን ይኖራል። ኦፍኮርስ ልጁ ሪቬንጅ ላይ በጣም እንትን ነው በቃ የሚፈልገውን ነገር ከማድረግ ወደኋላ የሚል አይነት ነገር አይደለም እና የቆየ ነገሩ ተረሳሳ ምናምን ጠፋ ተባለ። በቃ ፖሊስም ሊያገኘው አልቻለም። ፍለጋ ላይ ነበር። ከእስር ቤት ነው ያመለጠው እና አንድ ጊዜ ያዙት እኮ ተከታትለው ክትትሎች ምናምን ኦሎምፒያ ጋር ያዙታል። የኔ ሰፈሪ ማለት ነው እና ዋት አልኩኝ እኔ። ከዛ ሄጄ ያለው የኔ ቤት እዚህ እሱ የተያዘው እዛ ጋር እና ይሄ ሰው እያየኝ ምሮኝ ነው። እኔ ማታ ነው የምገባው እንግዲህ ያው ጀርባዬን ብሎ ደፍቶኝ እኮ ሊሄድ ይችል ነበር ወይ ደግሞ አላገኘኝም ማለት ነው፣ እግዚአብሔር ጠብቆኛል ማለት ነው ብዬ ያሳለፍኩበት ጊዜ ነበር እና እንደዚህ አይነት አጋጣሚዎች በጣም ብዙ አሉ ብናወራቸው ጊዜ አይበቃም። እንደው እኔ ግን ከእናትህ ጋር ያለ ኮኔክሽን በጣም ከፍተኛ